ሰላም ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? የምህረት ቤተሰቦች እንዴት አላችሁ? እኔ ጋር ሁሉ ሰላም ነው። ዛሬ በስቡሳ አሰራር አሳያችኋለሁ። ኬክ ማለት 3 እንቁላል ያስፈልገናል፣ 1 ሮብ እርጎ ማለት ነው እና የዚህ 2 ማንኪያ ሁሉንም እያንዳንዱ ነገር የሚያሳያችሁ ይሆናል። አብራችሁን ቆዩ። መጀመሪያ እንቁላል እንጨምራለሁ። ከዛ በደንብ እመታለሁ ማለት ነው። አንድ ላይ እንቁላሉን ብቻ መጀመሪያ። አሁን እርጎ ጨምራለሁ። አንዱን ነው የተጠቀምኩት ማለት ነው። እሺ እንደዚህ አድርጌ አንድ ሙሉ እንጨምራለን። እንደዚህ አድርጌ ዘይቱን ሙሉ እንጨምራለን። አሁን እንደዚህ ተቀላቅሏል ማለት ነው አንድ ላይ። ከዛ እንትኖቹን እንጨምራለን። የኮኮናት ፓውደር ነው። እንደዚህ አድርጌ አንድ ጨመርኩኝ። አላቅም ይሄንን ስሚጥ ነው የሚባለው። ስሚጥንም ልክ እንደዛ አንድ። ከዛ ቤኪንግ ፓውደር እንደዚህ አድርጌ 2 ጨምራለሁ። ግዴታ አንድ ላይ መቀላቀል አለበት እነዚህ ማለት ነው። ቤኪንግ ፓውደር እና እንደዚህ አሁን እዚህ ጋር እንደዚህ አድርጌ አዘጋጅቻለሁ። ከዛ ትንሽ እጨምራለሁ። እንደዚህ እየጨመርኩኝ አንድ ላይ ማዋሃድ እንደዚህ። አሁን እንደዚህ ተዘጋጅቷል። ከዛ እንደዚህ ካረኩኝ በኋላ ባይሬክስ ላይ ዘይት ያደርገዋል ትንሽዬ እንትን እንዳይል ሳይበዛ ትንሽ እንደዛ አረኩኝ። ከዛ እንደዚህ አደርሳለሁ። አሁን እንደዚህ ሆኖልኛል። ከዛ እዚህ ጋር ግዴታ 1 ማንኪያ ከግማሽ የሚሆን ማስቀራት አለባችሁ። ለምን እንደሆነ ክሬም ካረጋችሁ በኋላ ይሄ ከላይ ይደረጋል ማለት ነው። እዚህ ጋር አስቀረዋለሁ። ሲበስል አሳያችኋለሁ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉ እባካችሁ፣ አበረታቱኝ። እሺ አሁን ፍርም ስንት ደቂቃ ቆያለሁ? 15 ደቂቃ ቆያለሁ። መጀመሪያ 10 ደቂቃ መሞቅ አለበት ፍርሙ ማለት ነው። እና አብራችሁን ቆዩ። እንደዚህ አድርጌ ፍሬም ውስጥ አስገብቻለሁ። ሐራራ ስንት ነው ያደረኩት? 175 ማለት ነው። እንደዚህ አድርጌ ሲበስል ተመልሰን እንገናኛለን። ያኛው እስከሚበስል አሁን እዚህ ጋር ክሬሙን እንሰራለን። ይሄኛው ደግሞ ስንት ነው? እያንዳንዱ አንዳንድ ነው የሚያስፈልገን ማለት ነው። ዘይት፣ ስኳር፣ ስሜት እና ኮኮናት ፓውደር አንዳንድ ያስፈልገናል ሁሉም። አሁን እዚች ጋር ክሬሙን እንሰራለን። ለክሬም የሚያስፈልገን 1 ብርጭቆ ውሃ፣ 1 ከግማሽ እንጨምራለን። እንደዛ አድርገን 1 ከግማሽ ጨመረን። ከዛ እዚህ ጋር ወተት ፓውደር ወተት አለ። እሱን ደግሞ እንደዚህ አድርጌ 3 ማንኪያ ጨምራለሁ ማለት ነው። 1 2 3 ወተቱን ከጨመርኩኝ በኋላ እንደዚህ እንትን አድርጓል። ከዛ 1 ሲኒ ስኳር ያስፈልገናል። ንሻ 1 ማንኪያ ሾርባ፣ 1 ከግማሽ እንደዛ አድርገን ግማሽ ጨመርኩኝ።
ከዛ እንደዚህ አንድ ላይ እንትን ብዬ እሳት ላይ ጥዳለሁ ማለት ነው እስከሚወፍር። ከዛ በኋላ ይሄኛው ክሬም አንድ ብርጭቆ ጨምራለሁኝ። እንደዚህ ትንሽ ሲወፈር እንትኑን ጨምራለሁ ክሬሙን። እንደዚህ አንድ ሙሉ ነው የጨመርኩት። አሁን እንደዚህ ሆናል፣ ደርሷል። ደርሷል። አሁን ከዛ ላይ ያደርጋለሁ። አሁን እጨምራለሁ። አሁን ከጨመርኩኝ በኋላ እዚህ ጋር ቅድም ያስቀረቡት 2 ማንኪያ ይሆናል። ከላይ እንደዚህ ቀስ አድርጌ ሁሉም ጋር አዳርሰዋለሁ። አሁን እንደዚህ እያደረኩኝ ቀስ አድርጌ ሁሉም ጋር እንደዚህ ሆነ ተዘጋጅቷል። ከዛ ይሄኛውን እንጨምረዋለን ከላውዙ ማለት ነው። ከዛ እንደዚህ አረኩኝ። ከዛ ፍሬም ውስጥ 5 ደቂቃ ብቻ ከላይ ብቻ ነው የምንለከሰው። ከታች ስላለቀው ከላይ ብቻ 5 ደቂቃ እናቆያለን። ከዛ እናወጣለን ማለት ነው። አብረን እንበላለን። ደርሷል ኬኩ። እዚህ ጋር ቡናና ሻይ ደርሷል። እንደዚህ አድርጌ አዘጋጅቻለሁኝ ቡናችንን። አሁን እዚህ ጋር ተዘጋጅቷል። እዚህ ጋር ቀዝቃዛ ውሃ አዘጋጅቻለሁ። እንደዚህ ውሃ ውስጥ እየነከርኩኝ እቆርሳለሁ። ለምን ቅርጹን ይዞ እንዲወጣ ማለት ነው። እንደዚህ ያደረኩኝ እንደዚህ። የዛሬ በስብሳ አሰራር ይሄንን ይመስላል። አመሰግናለሁ። አበረታቱኝ።